ሰላም እንዴናችሁልኝ? ደህና ናችሁ? ዛሬ ደግሞ የሚጣፍጥ ቀላል ፈጣን የሆነ ቁርስ አሰራር ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። በመጀመሪያ ድንች፣ ሽንኩርት፣ ቲማቲም፣ ቃሪያ ከትፈን እናዘጋጃለን። መጥበሻ ላይ ዘይት እናደርጋለን። ዘይቱ ትንሽ ጋል ሲልልን የከተፍነውን ድንች እናደርጋለን። ድንቻችን ቀላ ብሎ እስኪበስል በመሃል እናገላብጠዋለን። እንደዚህ ቀላ ብሎ ከበሰለልን በኋላ ሽንኩርት የከተፍነውን እንጨምራለን። ሽንኩርቱም ትንሽ እንዲበስል እንጠብቅና በመቀጠል ቲማቲም እንጨምራለን። ቲማቲም ስትከትፉ ውስጡ ያለውን ፍሬ በማንኪያ አውጥታችሁት ቢሆን ቆንጆ ነው። ቀጥለን ጨው እንጨምራለን። ቆንጆ በርበሬ ትንሽ ለጣዕም ያህል። ይህንን በዚህ መልኩ ካዘጋጀን በኋላ እንቁላላችንን እናዘጋጃለን። ለዚህ 3 እንቁላል ነው የተጠቀምኩት። በትልቅ መጥበሻ የምትሰሩ ከሆነ እንቁላሉንም አትክልቱንም ጨምር አድርጋችሁ መስራት ትችላላችሁ። ከዛ በመጥበሻ ላይ ዘይት ትንሽ እናደርጋለን። ዘይቱ በመካከለኛ ሙቀት ጋል ሲልልን እንቁላላችንን እንጨምራለን። ከዛ ወዲያው የጠበስናቸውን አትክልቶች ከላይ እናደርጋለን። ከላይ ከፈለጋችሁ ቃሪያ ጣል ማድረግ ትችላላችሁ። ያው በመጨረሻ እንደዚህ ቆንጆ ሆኖ ደርሶልናል። እንዳያችሁት በጣም ቀላል አሰራር ነው። በጣም ነው የሚጣፍጠው። ለቁርስ ቆንጆ አማራጭ ይሆነናል ብዬ አስባለሁ። ከዚህ በፊት ዩቲዩብ ቻናሌ ላይ ሰርቼው ነበር። ብዙ ሰው ወዶት ነበር። አሁን እናንተም እንደወደዳችሁት ቤታችሁ ሰርታችሁ ሞክሩት። አስተያየታችሁን ጻፉልኝ። ቪዲዮውን ከወደዳችሁት ላይክ። በሌላ ስራ ቪዲዮ ድጋሚ እስከምንገናኝ ቻው።